ስሜ ዶክተር ያሬድ ዘነበ እባላለሁ። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ ጥቁር አንበሳ ሆስፒታል ውስጥ በነርቭ ክፍል መምህርነት በተመራማሪነትና በሐኪምነት አገለግላለሁ። በተለይ በቅርብ በኮግኒቲቭ ኒውሮሎጂ ወይ ደግሞ ስለ አእምሮ ጤና ለይቶ በሚያጠናው የነርቭ ሕክምና ሰብስፔሻላይዝ አድርጌ በሱ ረገድ ለመዘንጋትና ዲመንሻ ለተባለው ህመም ሕክምና እየሰጠን እንገናኛለን ማለት ነው። ያነሳው ጥያቄ በጣም ጥሩና ማህበረሰቡ ጋር ያለ ክፍተት ስለሆነ አሳዋቂ ነው ብለን እናስባለን። በተለምዶ እንግዲህ ብዙ ሰዎች ሲረሱ ወይ ነገሮችን ማስታወስ ሲያቀታቸው አልዛይመር ያዘኝ እንዴ ወይ መርሳት ጀመርኩ እንደሚል ጥያቄ ያነሳሉ። በተለይ የረሳ ሁሉ ሰው መዘንጋት ህመም በሽታ ታማሚ ማለት አይደለም። ግን ነገሮችን ግልጽ ለማድረግ መጀመሪያ በማህበረሰቡ ውስጥ በተለምዶ የመርሳት በሽታ የምንለው በሳይንስ ያጠራሩ ዲመንሻ የሚባለው የህመም አይነትን የሚወክል ነው። ያ ማለት ምንድነው? አእምሯችን ነገሮችን በተለያየ መንገድ ሊረዳ ሊያውቅ ይችላል። ከጊዜ በኋላ ደግሞ ያንን ያወቀውን ነገር አስፈላጊ ሳይሆን ሲቀር ሊያስወግደው ይችላል። በተለይ ግን የዕለት ተዕለት ተግባራችን በተለይ ኤፒሶዲክ አሁን የዛሬ ወር ምን አረግን፣ የዛሬ ዓመት ምን አረግን፣ በተለይ ከልደት ከጋብቻ ከሆነ ወቅት ጋር የምናያይዛቸውን ነገሮች ለይቶ የሚያስቀምጥበት ቦታ አለ። ያን እንግዲህ ከጊዜ በኋላ ማጣት ሲጀምር መቀነስ ሲጀምርና ይህም ባለማስታወሳቸው ምክንያት ደግሞ ተጽዕኖ መፍጠር ከጀመረ ግለሰቡ ላይ ያ በህመም ደረጃ አይተነው የመዘንጋት ህመም ወይ ደግሞ አልዛይመርስ ወይ ሌላ አይነት ዲመንሻ እንለዋለን። ብዙ ጊዜ እንግዲህ እርግጥ ይሄ ህመም ያለባቸው ሰዎች ህመሙ እንዳለባቸው እንኳን አያውቁም። ስለዚህ ስለ ችግሩ መረዳት ብዙ አይችሉም እና ይህንን ችግር ሲያስተውል ብዙ ጊዜ የምናየው የቤተሰብ አባል በተለይ ባል ከሆነ ሚስት ከሆነች ባል ከተለምዶ የተለየ ነገሮች በተለይ መደጋገም፣ አንድ ነገር ጠይቀው ከ2-3 ደቂቃ በኋላ ደግማ ነገር መድገም 3-4-5 ሲሆን ቅድም ያሉትን ነገር ምክንያቱም በብዛት ይሄ ህመም የሚያጠቃው የቅርብ ሚሞሪ በተለይ አጭር ጊዜ ማስታወስ የሚችለውን የአንጎል ስራ ስለሆነ የድሮን አይረሳም ይላሉ። ብዙ ጊዜ ልጅነት ትውስታችን የሚቀመጠው ሰፊ አንጎል ክፍል ላይ ነው። ስለዚህ ህመሙ ሲከሰት በመጀመሪያ የሚያጠቃው የአጭር ጊዜ ሚሞሪ የሚባለው ወይ ደግሞ በቅርብ ጊዜ የተከሰቱ ክስተቶችን ማስታወስ። ያ ማለት ከ5 ደቂቃ በፊት አንተን ያዋራሁን አሁን ስትጠይቀኝ ደግመ ያ ነገር ትውስት አልነበረህም ነው። ያ ብዙ ጊዜ በጊዜ አመላካች ነው። ሌላው በብዛት የምናየው እንግዲህ መንገድ ላይ አንተ ማስተዋል ይሆናል። በየስልክ እንጨቱ ላይ አፋልጉኝ ይለጠፋል። በተለይ እድሜያቸው የገፉ ሰዎች ለምን አቅጣጫ መለየት ላይችሉ ይችላሉና መንገዳቸውን ስለማይለዩ ወጥተው ወደ ቤት መመለስ መቸገር፣ መጥፋት፣ አልፎ አልፎ ውሳኔ መወሰን አለመቻል። ያ ማለት ገንዘብ ይዘው ገበያ ላይ ምን ያህል ገንዘብ እንደሚከፈል ምን ያህል መልስ መቀበል እንደባቸው አለማወቅ። ስለዚህ ገንዘብ ከፍለው መልስ ሳይቀበሉ መሄድ፣ ነገሮችን አስቀምጠት እንዳደረጉት አላው። ስለ ስልካቸው መጥፋት፣ ቁልፋቸው መጥፋት ደጋግሞ ሲከሰት ይሄ እንደ አመላካች ሆኖ ይታያል። ባለው ጥናት በሁለት ይከፈላሉ እነዚህ መንስኤዎቹ። አንደኛው መቀየር የማንችላቸው አብሮን የተፈጠሩ ወይ ከቤተሰባችን የወረስነው ሊሆን ይችላል። በዋናነት ዘረመላችን። ስለዚህ በቤተሰብ የዲመንሻ ህመም ያለበት ሰው እስከ 10% ተጋላጭ መሆን እድል አለው። በተለይ በጊዜ ከ50 ዓመት በታች የሚመጡ አይነት ዲመንሻ ከሆነ ብዙ ጊዜ ዘረመልን እንጠረጥራለን። ሌላው እድሜ ነው። ብዙ ጊዜ እድሜያቸው የገፉ ሰዎች ለዚህ ህመም ይጋለጣሉ። ስለዚህ እድሜያችን እየጨመረ በሄደ ቁጥር አእምሯችን ውስጥ የሚደርሱ ቁስለቶች፣ የደም ስር መጥበቦች ምኖች ይደማመሩና ለዚህ ህመም መከሰት እንደ ምክንያት ይሆናል። ስለዚህ እድሜያችን ከ65 እና ከዛ በላይ በሆነ ቁጥር ይህ ህመም የመከሰት እድሉን እየጨመረ እንሄዳለን። ሌላው ከወንዶችና ከሴቶች አንጻር ሴቶች በአንጻራዊነት ጎላ ያለ ተጋላጭ ይሆናሉ። ብዙ ምክንያቶች ሊጠረጠሩ ይችላል። ዋናው ግን ሴቶች ብዙ ዓመት ከወንዶች በተሻለ ይኖራሉ። ከሆርሞን ጋር የተያዙ ለውጦች ያጋልጣቸዋል ተብሎ ይታሰባል። ቅድም ስል እንደነበረ በእርግዝና ጊዜ አሁን ሴቶች ላይ የመዘንጋት ምልክት ይታያል። ያ ማለት በእርግዝና ጊዜ የሚመነጩት ሆርሞኖች የተወሰነ ያህል የማስታወስ ስራ ላይ ተጽዕኖ ስለሚፈጥሩ ነው። ያ ግን እድሜያችን የገፋ ሲሄድ ደግሞ በምን ያህል ተጽዕኖ ይፈጥራል የሚለው ስቲል ጥናት ላይ ያለ ነው። ኢቭን አሁን በቅርብ ደግሞ ከዘረመል ጋር የተያያዘ ከሆነ ሴቶች ላይ የተለየ ይሄን ሊያጋልጣቸው የሚችል ዘረመል አለ የሚለውም እንደ ጥናት መላምት ተይዞ እየተሰራ ነው እና ሴቶች በአንጻራዊ ሁኔታ ከወንዶች ጎላ ብለው ሲጠቁ ይታያል። በጣም በዋናነት አስረግጠን ማሳወቅ የምንፈልገው ማህበረሰብ ውስጥም መንግስትም በህብረተሰቡ የተሰጠው ግንዛቤ በጣም ጠባብ ነው። በተለይ ጤና ሚኒስቴርም ሌሎች የሚመለከታቸው አካላቶችንም ቀረብ ብለን ስናዋይ ብዙ ጊዜ አገራችን ማህበረሰባችን በብዛት ወጣት ነው። 70% ከ30 ዓመት በታች ነው ተብሎ ይታሰባል። ስለዚህ ለአረጋውያን የምንሰጠው እሳቤ ጠባብ ነው። አንድ ይህ ህመም ግዴታ እድሜ በመግፋት የሚመጣ ብቻ አይደለም። በቅርብ የወጣ ጥናት 19 ዓመት ልጅ ቻይና ውስጥ የዚህ ህመም ተጠቂ እንደሆነ መረጃዎች አሳይተዋልና ቀድሞ እኔም ጋር 30ዎች ውስጥ ሆነው የሚከታተል የጀመሩ ታካሚዎች አሉ። ስለዚህ በማንኛውም እድሜ ሊከሰት ይችላል። አንድ ሁለተኛ ደግሞ ማህበረሰባችን
ውስጥ እድሜ የገፉ ሰዎች ቁጥር እየጨመረ እየሄደ ነው። ስለዚህ በየቤታችን በየጎረቤታችን ሰፈራችን ውስጥ ባለ አረጋውያን እያየን ነው እና በተለይ የጤና ስርዓቱ ተሻሽሎ በኢንፌክሽን በወባ በቲቪ ከመሞት ከዳንን እየቆየን በሄድን ቁጥር እንደዚህ አእምሮ ህመሞች መከማቸታቸው አይቀርም እና ከዛ አንጻር ሰዎች እንደዚህ የባህሪ ለውጥ የመዘጋት ምልክት ሲያሳዩ አርጅቶ ነው አባዬ አርጅቶ ነው ማየ እንዲሆና ነው ብሎ ከማሳበብ ወይ እንትና ስለሞተ ለቅሶ ነው እንደዚህ ያደረገ ይባላል ብዙ ጊዜ ስናይና ከሱ ይልቅ ግን ይሄ ምልክት በቆየ ቁጥር ችግሩም ስለሚብስ ቶሎ ሕክምና ሄዶ መታየቱን እንመክራለን።